ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም የፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ለምን ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት እወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ ማስተምራቸውም በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው። እንግዳውስ ለወጣቶች አስቦ ከሆነ ልናነሳቸው የሚገቡ የግድ መነሳት አለባቸው ወይም ደግሞ መደረግ አለባቸው የምላቸውን ሐሳቦች ማንሳት ይኖርብናል። እንግዲህ ይህንን የምናደርገው ይቅርታ እያደረግንለት ለሱ ይቅርታ እያደረግንለት ግን ቀጣይ ከህግ አካላት ጋር ሆኖ ወንድማችን ሊያደርግ የሚገባው ነገር የግድ ሊያደርግ የሚገባው ነገር ለወጣቱ እንደሚያስብ ሰው ይሄ መደረግ አለበት የሚለውን ማንሳት እፈልጋለሁ። ሌላኛው መጠይቃ ተምጻል ልጅ አይደለም፣ ትልቅ ሰው ነህ፣ ትልቅ ሰውዬ ነህ። የራስ ላይፍ የራስ ነገር ያለ ትልቅ ማቹር ያደረግ ትልቅ ሰው ህፃን ልጅ ስላልሆንክ ማለት ነው። ትልቅ ሰው ስለሆንክ አንተን ፓስተሩ በዚህ ልክ ንቆ ነው የምልህ። በዚህ ልክ የናቀህን ፓስተር ስሙን ለምን ልትሸፍንለት ወደድክ? ስሙ እንዳይ ፓስተር ብለህ እኛን ረግጠህ ንቀህን ሃይማኖታችንን ንቀኸዋል። ንቀኸው የፓስተሩን ብልግና ግን ፓስተር ያልከውን ሰውዬ የሱን ስም መግለጥ ለምን አልፈለክም? ወይንስ የፕሮቴስታንት እምነት ውስጥ ያሉ ሰዎች የዚህ እንትን መምህሮች ነን? በጣም ይገርማል እኮ ትላለች። ማስረጃ የሌለው ነገር ይሄ በጣም ሴንሲቲቭ ጉዳይ ነው አትልም? እኔ ምን አይነት ሴት እንደሆነች አላውቅም። ማለት ባለቤቷ ፕሮፌሰር ሙልጌታ ጀዋሪ የተከበረ የኪነ ጥበብ ሰው ነው። ምን አይነት አቴንሽን ሲከር እንደሆነች ግን ሊገባኝ አልቻለም። እቺ ሴት ማትገባበት የለም። ባለፈው አርቲስት ነፃነት በሞተበት ሰዓት ሽር ብላ ስቱዲዮ ገብታ ዩቲዩብ ላይ ላይቭ ተጭና ይሄን እንኳን ስታስብ አእምሮ አረ ይሄ ነውር ነው እንኳን ብሎ አልወቀሳትም። ምን ለማለት ፈልጋችሁ ስላልገባን የሉም አንልም እኛ እናለን ይኖራሉ። ምክንያቱም መጽሐፍ ቅዱሳችን ሲናገር በተቀደሰው ተራራይ ላይ ኃጢያን ይቆማሉ ተብሎ ተጽፏል። ብዙ ተኩላዎች በቤተ ክርስቲያን ውስጥ እንደሚኖሩ ይነገራል። መጽሐፍ ቅዱሳችን ተናግሯል። ግን እነማን ስናወራ እኮ ግልጥ አድርገን ለጄኔሬሽን መትረፍ የወጣው ጄኔሬሽን አትርፋለሁ ብለህ ነው። ሰው ደባብሶ የእንትና ስም እንደውም ያንተ ሰው ስም ሜንሽን አድርገን ነበር የሆነ ዲያስፖራ ብለህ ሰዋት የፓስፈሩን ለመሸፈን ፈለግ እንዳይደበድብህ ችግር እንዳይደርስብህ ወይንስ እንዳትከሰስ ያ ሰውዬ እንዲያለ ነገር ያደረገ ከሆነ አንተ ላይ ብቻ አይደለም ያደርገው ብዙዎችን አበላሽቷል። ሁሉም እንደ ዘመን ይጠፋ ሁሉም እንደ ዘመን ያልፈው ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ። ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ደጋግሜ ሁልጊዜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራሄው አያልቅምና ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ዛሬም ደግሞ እንደገና በዚህ ቪዲዮ ተገናኝተናል። አርቲስት ገነት ንጋቱና አርቲስት አንተነህ ኢንተርቪው ያደረጉበት ቪዲዮ ነው። ብዙዎቻችሁ የተመለከታችሁት ይመስለኛል። በመጀመሪያው ቪዲዮ ላይ አልሰራሁኝም። የመጀመሪያ ቪዲዮ ከተለቀቀ በኋላ አርቲስቱ የይቅርታ ቪዲዮ ለቋል። ማታ ላይ ይህንን ቪዲዮ ስመለከት የይቅርታው ቪዲዮ ባይለቀቅ ይሻላል ያስባለኝን ንግግሮች ተመልክቻለሁ። እንግዲህ ይቅርታ እያደረግንለት ይቅርታ ማድረግ ይገባናል። እኔ ወንጌላዊ አማኝ ሆኖ ይቅርታ አላደርግም የሚል ሰው አለ ብዬ ለማመን ያስቸግረኛል። ይቅርታ ማድረግ ይኖርብናል። ይቅርታ ባይጠይቅም እንኳን እኛ የሚያደርጉትን አያውቁምና ይቅር በላቸው እንዳለ ጌታ ኢየሱስ ክርስቶስ ከሱ ስለሆነ የምንማረው ነገሩን ለሱ ምሕረት አድርገንለት ከሱ ጀርባ ያለው በሱም ደግሞ የሚሰራውን በማንም ሰው ማለት ነው የክፉን ስራ ነው ልንቃወም የሚገባል። ከዚህ አንፃር እንደ እግዚአብሔር ቃል የምንነጋገረው ሐሳብ ይኖራል። ነገር ግን አስቀድመን የመጀመሪያው ቪዲዮ እና ሁለተኛው ቪዲዮ ታዲያ ምንድነው የሚለያየው ብለን ካነሳ እሱን በደንብ መነጋገር ይገባናል ብዬ አስባለሁ። ሁለተኛው ደግሞ ልናነሳው የሚያስፈልገው ነገር ለወጣቶች በማሰብ ነው ይህንን ያደረኩት እንጂ በክፋት አትውሰዱብኝ የሚል ንግግር ሰምቻለሁ። እንግዳውስ ለወጣቶች አስቦ ከሆነ ልናነሳቸው የሚገቡ
የግድ መነሳት አለባቸው ወይም ደግሞ መደረግ አለባቸው የምላቸውን ሐሳቦች ማንሳት ይኖርብናል። እንግዲህ ይህንን የምናደርገው ይቅርታ እያደረግንለት ነው። ለሱ ይቅርታ እያደረግንለት ግን ቀጣይ ከህግ አካላት ጋር ሆኖ ወንድማችን ሊያደርግ የሚገባው ነገር የግድ ሊያደርግ የሚገባው ነገር ለወጣቱ እንደሚያስብ ሰው ይሄ መደረግ አለበት የሚለውን ማንሳት እፈልጋለሁ። ሌላኛው በዚህ ቪዲዮ ላይ ልናነሳ የሚገባው ነገር እሱ የጠቀሳቸው 2 ወይም 3 እርግጠኛ የሆነባቸው ነገሮች አሉ። እነዚህን እርግጠኛ የሆነባቸው ለህግ አካላት ተሰጥቶ ጉዳዩን ለማስቆም የሚቻልባቸው ፍንጮች ናቸው። እነዚህን ፍንጮች ከሚመለከተው አካል ጋር ማድረግ አለበት ወንድማችን ብዬ ማስበውን እነዚህን ሐሳቦች እንመለከታለን። እንግዲህ የአርቲስቷም ጉዳይ እንዳለ ሆኖ ማለት ነው። አርቲስቷም ይህንን ጉዳይ አብራ ኢንተርቪው ስታደርግ ልትጠይቃቸው የሚገባቸው ግን ያልጠየቀቻቸው ጥያቄዎች አሉ። እንግዲህ ይሄ እውነት ከሆነ ታሪኩ አንድ፣ ሁለተኛ ደግሞ እሱ እንዳለው እኔ ጴንጤዎችን ወዳለው ፓስተር ጓደኞች አሉኝ እዚህም ክፍለ ሀገርም አሉኝ እንዳለው እንደሱ ከሆነና የማጠልሸት ስራ ካልሆነ እነዚህ አሁን የምንላቸውን ነገሮች የግድ ማድረግ አለበት። በጣም ብዙ ሰዎች በዚህ አቅጣጫ ቪዲዮ እንደሰሩ ተመልክቻለሁ። ካውንስሉም ደግሞ ደብዳቤ እንደጻፈና እንደተከሰሱ የሚል ማረጋገጫ የለኝም፣ ግን ተከሰዋል የሚል በጣም ብዙ ሰዎች ዜና ሰርተውበት ተመልክቻለሁ። ስለዚህ ይቅርታው እንዳለ ሆኖ እነዚህ ሊደረጉ የሚገባቸውን ጉዳዮች ማንሳት ይኖርብናል። የመጀመሪያው ነገር ማነሳው እንግዲህ የይቅርታ ቪዲዮ ላይ የተመለከትኩት ፕሮፌት ነው የሚል ሐሳብ ተናግሯል። በመጀመሪያው ቪዲዮ ላይ የታወቀ ፓስተር ነው የሚል ሐሳብ ተናግሯል። እንግዲያውስ የታወቀ ፓስተር ከሆነ ለምንድን ነው የማታጋልጠው? ስሙን ተናገር። ማን ነው ስሙ? ስሙን የማትናገር ከሆነ ፓስተር የሚለው መጠሪያ የብዙ ፓስተሮችን ብዙ ሺህ የሆኑ ፓስተሮችን የሚወክል ስለሆነና በእነሱ ስር ያሉ ምዕመናንን ወንጌላዊ አማኝ የሆኑ ጴንጤ የሆኑትን ህብረተሰቦች ሁሉ የሚያስቆጣ ስለሆነ እንግዲያውስ አንድ ሃይማኖት ልታጠለሽ ነው የሚል ጥያቄ ነው በጣም ብዙ ሰዎች ያነሱት። ስለዚህ ቀጣዩ ቪዲዮ ላይ እሱ ሲሰራ ምንድን ያለው? አይ ፕሮፌት የሚል ነው በፌስቡክ ላይ ነው ያገኘሁት፣ ስልክህን ላክልኝ ብሎኝ ነው ስልኬን ላኩለት እና ፕሮፌት የሚል ነው በማለት ነው የተናገረው። ከዛ ፕሮፌት ነው ማለቱ ብቻ ደግሞ ሳይሆን አጥፍቶታል አለ። ፌስቡኩን እሱ አጥፍቶታል እንዳለ ፎርማት አድርጎታል በሚል የተናገረው። ስልኩን ደግሞ እኔ ራሴ ነኝ የደለትኩት ብሎ ተናግሯል። እንግዲያውስ ማስረጃ ለማምጣት እንዳልፈለገ ለመዘጋጋት እንደሆነ በደንብ ያስታውቃል። እኔ ታማሚ ሰው ነኝ እና እኔ የታመምኩኝ ሰው ሆኜ እንደዚህ አይነት ነገሮችን ላደርግ አልችልም። ያው እታወቃለሁ፣ ብዙ ሰዎችንም ሳገለግል ፕሮቴስታንት የሆኑትንም አገለግላለሁ፣ እንዲሁም ደግሞ ጓደኞችም አሉኝ የሚል ሐሳብ ተናግሯል። እንግዲህ ፕሮቴስታንት ተሰደበ አልተሰደበ፣ ተንቋሸሸ አልተንቋሸሸ የሚለው ሐሳብ ከሆነ እኔ እሱን መከራከሪያ አድርጌ መናገር አልፈልግም። ይህንን መንገድ ሲከተል አንድ ሰው ጌታ ኢየሱስ ክርስቶስ እንደተናገረው እንግዲህ በክርስቶስ ሳላችሁ መከራ አለባችሁ ብሏል። እኔን የሚሰድቡኝ ከሆነ እናንተንም ደግሞ ይሰድቧቸዋል፣ ያንቋሽሿቸዋል ብሎ ጌታ ኢየሱስ ክርስቶስ መንገዱ ነው። ይሄ የክርስትናው መንገድ እንደዚህ ነው እና ይሄ እኮ የተለመደ ነው። ኢቭን እንደው ይሄ ሰው ቢከሰስና ለህግ ቢቀርብ ያን ያህል ምንድነው የሚደረገው? ምንድነው ሊያደርጉት የሚችሉት ነገር? እንደምናውቀው በጣም ብዙ ጊዜ እንደዚህ አይነት ነገሮች ይነሳሉ። ሰሞናዊ የሆኑ ክርክሮች ይነሱበትና ሰሞናዊ የሆኑ ጋጋታዎች ይደረጋል። ብዙ ዩቲዩበሮች ያነሳሉ፣ እኔ እንደማነሳው። ከዛ በኋላ ከስሞ ይቀራል። አሁን ደግሞ ሌላ ርዕስ ይሰጡናል፣ በሌላ ርዕስ መነጋገር እንቀጥላለን። ኖ እንደሱ ግን አይደለም። እኔ ለሃይማኖቴ መከራከር አይደለም አሁን እየሰራው ያለሁት። እኔ ለአምላኬ አልከራከርለት፣ የምከራከርለት አምላክ የለኝም። ራሱን መጠበቅ የሚችል ሉዓላዊ የሆነ ጌታ፣ ሁሉን ቻይ የሆነ ጌታ ነው እኔ የማመልከው። ታስታውሳላችሁ ሰሞኑን ሌላው ጫጫታ የሆነው አንዲት እህት እኔ የጴንጤውን ኢየሱስ ክጄዋለሁ ሐሰተኛ ኢየሱስ ነው ብላ ነው። በጣም ብዙ ሰዎች ብዙ ጫጫታ ነው ያነሱት። ይኸው አደባባይ ላይ ዘመኔን ሙሉ እስከዛሬ ድረስ ጨለማ ውስጥ የተመላለስኩት ይቆጨኛል። አደባባይ ላይ አይደል ልጄን አንስቼ ተቀብያለሁ ብዬ ይህንን ሐሰተኛ ኢየሱስ የተከተልኩት እስከዛሬ ድረስ ከህፃነቴ ጀምሮ ይህ ሳቄ ሲያቅበዘብሰኝ ይኸው አደባባይ ላይ ልጄን አንስቼ ከዚህ በኋላ የጴንጤ ኢየሱስ የሚባል ክጄዋለሁ በአደባባይ። እንግዲህ እንደሰማችሁት ነው ስድብ ሁሉ ጭምር አድርጋ በዚህ መንገድ የተገለጠችበት የራሷ የሆነ ምክንያት ይኖራታል ብዬ አስባለሁ። ነገር ግን እኔ ለኢየሱስ ልከራከርለት አልችልም። ኢየሱስ እኮ ሁሉን ቻይ ነው። መሰደቡ ግን እንዳለ ራሱ ኢየሱስ ክርስቶስ ተናግሯል። ጌታ ኢየሱስ ክርስቶስ በምድር ሲመላለስ ያንን አድርገውበታል። ስለዚህ ዛሬም በእኛ እንደሚያደርጉብን መንገዱ ነው ይሄ መንገዱ ራሱ እንደዛ እና ለሃይማኖቱ የመከራከር ለፓስተሩ የመከራከር ለኢየሱስ የመከራከር ለአምላኬ የመከራከር ጉዳይ ይዤ አይደለም አሁን የምቀርበው። ነገር ግን ይሄ የተነሳው ጉዳይ ስም የማጠልሸት ካልሆነና ታሪኩም ደግሞ እውነተኛ ከሆነ
እንግዳውስ አንተ እንዳመለጥከው ሌሎችም ማምለጥ አለባቸው። አንተ ምናልባት አምልጠ ይሆናል ሮጠክ ወተትም ደፍተበት አምልጠ ሊሆን ይችላል። ዘመዴ መስሉኝ ያልከውንም ሰው ደግሞ እሱም በኋላ ላይ አነሳዋለሁ ከሱም ያመለጥክበት እድል አግኝተ ይሆናል። ግን ማምለጥ የማይችሉትስ ቅድም ስትናገር እንደነበረው ለወጣቶች አዝኜ ነው ካልክ የግድ ልታደርግ የሚገቡ ነገሮች አሁን ቀጥሎ የምናነሳቸው ሐሳቦች ናቸው። የመጀመሪያው ነገር ይሄ ታዋቂ ያልከው ሰው በግል ላሳይሽ ይችላልው ያልካት ስሙን ብቻ በመናገር በማህበራዊ ሚዲያ ላይ ሰርች በማድረግ ይገኛል። ብቻ አንተ ስሙን ንገረን መፈለጉ የኛ ድርሻ ይሆናል፣ ወይም ደግሞ የህግ አካላት ድርሻ ይሆናል። አንተ ለወጣቶች ካሰብክ ይህንን ማድረግ የግድ ይላል እና ብዙ ሰዎች የተንጫጩበት ምክንያት ይሄ ነው ብዬ ነው ማስበው። ሌላኛው ደግሞ ሁለተኛው ልናነሳ የሚገባው ነገር ራሱ አርቲስቷ ይህንን ጥያቄ ስትጠይቅ ፓስተር ብላ ነገሩን ከማጋነን ኤግዛጁሬት ከማድረግ ያለፈ ያደረገችው ነገር አልነበረ። ምንድነው ማስረጃ? ስሙ ማን ነው ፓስተሩ? ይሄ ጉዳይ በቃ እንዲሁ ቸል ብለን ከአሜሪካ የመጣ በጣም እየኮራ የሚናገር ያውም ሰው ባለበት ፊት ሰው አለ ብሏል። አካባቢው ላይ ሰው አለ፣ እሱ ምንም በቃ አም ፕራውድ ነው እያለ የሚያወራው ብሏል። እና እንደዛ ከሆነ ማን ነው እስቲ ንገረኝ። ከስልክ አልፋችሁ ደግሞ በአካል ተገናኝታችኋል። እንግዲህ ምናልባት የይቅርታው ጥያቄ ላይ ሌላ ማነሳው የይቅርታው ጥያቄ ላይ አድበስብሶ ያለፈው ነገር በቃ ስልኩን እኔ ደልቼዋለሁ እሱም ከማህበራዊ ሚዲያ ነገሮችን አጠፋፍቶ ፎርማት አድርጎታል በማለት ሲናገር ሰምተነዋል። ነገር ግን በአካል እንደተገናኙ ጭምር ሲያነሳ እንግዲያውስ በአካል ተገናኝተው ከሆነ በአካል አውርተው ከሆነ አሁን ካረገው ያለፈ ማድረግ ይችል ነበረ። ስለዚህ ለምን አላደረክም ብላ የመጠየቅ ኃላፊነት ነበረባት ብዬ ነው ማስበው። ምክንያቱም ይሄ ጉዳይ እንደሚያስጠይቅ በደንብ ልናስብ ያስፈልጋል። ብዙ ሰዎች ይህንን ነው ሲያነሱ የነበረው። ይቅርታ አድርገናል፣ ነገር ግን ቀጣዩ በጣም መርዝ የሆነ ነገር ዝም ተብሎ እየታለፈ ነው። ቀጥሎ ሌላው ማነሳው ቦታ ሁሉ ተጠቅሷል። በ15 ቀን አንዴ ወይም ደግሞ በሳምንት አንዴ የምንሰበሰብበት ቦታ አለን፣ ህብረት እናረጋለን ብሎ አለኝ ሲላት እዚህ ኢትዮጵያ ውስጥ ብላ ታነሳለች። አዎ ኢትዮጵያ ውስጥ ቀለል አድርጎ እኮ ነው ሀያት አካባቢ በማለት እንደውም ቦታውን እንደሚያውቀው እርግጠኛ ሆኖ ነው አርቲስቱ ሲናገር የነበረው። ስለዚህ ለወጣቶች የምታሰብ ከሆነ ይህንን ቦታ ለሚመለከተው አካል ማሳየት አለብህ፣ ለህግ አካላት ማጋለጥ ይኖርብሃል ብዬ ነው ማስበው። ይሄ ሌሎችን ማትረፍ ነው። መጽሐፍ ቅዱሳችን ሲናገር ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት እንጂ በማለት ይናገራል። ስለዚህ እኛ ምን ጠይቀው ነገር ምንድነው? ይሄ ታዋቂ የተባለው ፓስተር ኋላ ላይም ደግሞ አንተ ፕሮፌት ያደረከው ፕሮፌት ነው ያልከው ፕሮፌት ነው ብለሃል። እንግዲህ ቀጥለ ፕሮፌት ነው ያልከው ታዋቂው ሰው ስሙን ንገረን፣ ሰርች በማድረግ እናገኘዋለን። ይሄ የግድ አስፈላጊ ነው ብዬ አስባለሁ። ሌላኛው ልናነሳ የሚገባው እንግዲህ ዘመዴ መስሎኛል እኔ እና ብዙ ገንዘብ ልኮልኛል፣ ያወራኛል፣ በስልክ ደጋግመን እንነጋገራለን፣ እኔ በቃ ዘመዴ ነው ብዬ ነው ያሰብኩት በማለት ተናግሯል። እንደውም ስሙን ሁሉ ጠቅሷል። ስሙ ብርሃኑ ነው ብሎ ስሙን ሁሉ ጠቅሷል። ውጭ ሀገር ነው ያለው። ከዛ አንድ ሰው ልክልሃለሁ፣ ከዛ እሱ አግብቶህ እኔ ጋር ያመጣሃል የሚል ሐሳብ አለኝ ይላል። ከዛ ያው ስልኩን በቁመት የለቀኩት እንደዛና እንደዚህ የሚል ሐሳብ ያው ፊልም የሚመስል ንግግር ሲናገር ሰምተናል። ከዛ በኋላ በጣም ብዙ ፕሮሰሶች እንደቀጠሉ ተናግሯልና ይሄንን ሰውስ ደግሞ ለምንድን ነው ማጋለጥ ያልቻልከው የሚለው። ምክንያቱም አንተ እንግዲህ እንደዛ አድርገህ አመልጠሃል። ሌሎች እንዲድኑ የምትፈልግ ከሆነ ማጋለጥ ያንተ ድርሻ ይሆናል የሚል ሐሳብ ነው ማንሳት የምፈልገው። እንግዲህ የፌስታሉን ጉዳይ ደግሞ ላንሳ። በፌስታል ብር አምጥተው ያስቀምጡልሻል። ከዛ በኋላ ሰው ልግደልልህ ብለህ ስትል በፍጹም እንደሱ አይደለም። አባል ከሆንክ ያንተ ነው፣ ትወስደዋለህ። መኪና ይገዛላል፣ እንደዛና እንደዚህ። ያው እነ ቢል ጌት አውሮፓውያኑ በገንዘብ የሚደግፉት ነው። ይሄ እውነት ነው። ደጋግመን እየሰማን ያለነው እውነት ነው። ነገር ግን አንተ አጠገብ እንደዚህ ከደረሰ በፌስታል አምጥተው እስከ መስጠት የምታክ ከሆነ ከህግ አካላት ጋር አብረን እንድትሰራ ያስፈልጋል ብዬ ነው ማስበው። እኛ እንጸልይላለን፣ አንተ ታመሃል። እንግዲህ ወገቤን፣ ልቤን ብዙ ቦታ ታምሜ ህመሜን በማስታመም ላይ ነው ያለሁት የሚል ሐሳብ አንስቷል። የምሬን ነው። በቅንነት ለዚህ ሰው ልንጸልይ ያስፈልጋል ብዬ ነው ማስበው። ነገር ግን ደግሞ ይሄ የተባለውን ነገር አጋልጦ ደግሞ ሌሎችንም ማትረፍ እንዳለበት በትክክለኛው አግባብ መጠየቅ አለበት። እኔም እሱን ነው እየጠየቅኩ ያለሁት። አርቲስቷም ይህንን በሚዲያዋ ላይ ስታቀርብ እንግዲህ ምናልባት ጭር ሲል ስላልወደዳችሁ እይታችሁ ስለደበዘዘ
ከዚህ በፊት ሲደረግ እንደነበረው አሁንም ይቅርታ ጠይቀን በቀላሉ እናልፈዋለን። ትንሽ የሚያንጫጫ ነገር እናንሳ ተብሎ የተነሳ ሀሳብ ካልሆነ፣ ምክንያቱም ከዚህ በፊት በአርቲስት ነፃነት ጉዳይ የተነሱትን ውዝግቦች እናስታውሳለን። አርቲስቷ ያለችውን አለች። በጣም ብዙ ሰዎች ኦፌንድድ ሆነው እንዴት እንደዚህ አይነት ነገር ትሰራለች ላይቭ ላይ እንዴት እንዲሆናል ከተባለ በኋላ ያው ይቅርታ ጠየቀች። ነገሩ ተድበስብሶ እንዳለፈ እናስታውሳለን። አሁንም ሌላ ጫጫታ ፈጥሮ ሌላ ወከባ ፈጥሮ እንደምታውቁት እንግዲህ ማህበራዊ ሚዲያው ላይ እኛ ሀገር የሆነ አነጋጋሪ ወይም ኦድ የሆነ ነገር ስታደርጉ ነው ኢቭን ፎሎወራችሁ የሚጨምረው እንደዛ ስታደርጉ እና እሷን ፍለጋ ካልሆነ አንዳንዶችም ሲናገሩ እንደሰማሁት በጣም ብዙ ሰዎች ቪዲዮ ሰርተውበታልና ሲናገሩ እንደሰማሁት አዎ ይገባናል፣ የዚህ የዩቲዩብ ገንዘብ አይምሯችንን ሁሉ ይይዘናል፣ ያሰክራል፣ ለዛ ሊሆን ይችላል የሚል ሀሳብ ሲያነሱ ነበር። እንደዛ ካልሆነ ይሄ ኃላፊነት አለብን። የሀገር ጉዳይ ነው፣ የትውልድ ጉዳይ ነው። ወንድሞቻችን፣ እህቶቻችን፣ ወጣቶች በድህነት የሚኖሩ በጣም ብዙ ሰዎች ነው ያሉት ኢትዮጵያ ውስጥ በቀላሉ በገንዘብ ሊታለሉ የሚችሉ አሉ። ስለዚህ በፌስታል አምጥተው በቀላሉ እየሰጡ ሰዎችን ወደዚህ ጉዳይ እያስገቡ ከሆነ ሀያት አካባቢ ደግሞ ስብሰባ ኖሯቸው በየ15 ቀኑ በየሳምንቱ እየተሰበሰቡ አንድ ሰው ወጥቶ ደግሞ አንድ ሰው የማምጣት ግዴታ ኖሮበት ይሄ ጉዳይ አሁንም እየተከናወነ ስቲል እየሄደ ከሆነ ታዲያ ለምንድን ነው ዝም የምትሉት? ለምንድን ነው ዝም የምትሉት? እንደውም ታዋቂነታችሁን ተጠቅማችሁ ይህንን ፍንጭ ይዛችሁ ለማጋለጥ በጣም ትልቅ ስራ መስራት ይገባቸዋል የሚል ሐሳብ ነው ያለ። የይቅርታው ጉዳይ በደንብ ስር ሰዶ ትክክለኛ ነው ይሄ ይቅርታ የሚያስብለው ነገር እኔ ዓላማዬ ወጣቱን ለማትረፍ ነው ያልክበትን ጉዳይ ይዘ ስትነሳ ነው ብዬ ነው ማስበው። ነገር ግን አንዱኛው ቪዲዮ ከአንዱኛው ቪዲዮ ትንሽ የተምታታ ነገር ነው ስንመለከት የነበረው። መጀመሪያ ፓስተር ነበር፣ ከዛ ፕሮፌት ሆነ። በአካል ነበር ስትገናኙ የነበረው። አይ አይደለም ማህበራዊ ሚዲያውን ስላጠፋፋ ላገኝም አልችልም፣ ለሷ ሲሆን ቪዲዮን ላሳይሽ ይችላል፣ እስቲል አሁንም መድረክ ላይ ይሰብካል ብላ ስታጋንን አው ያልከውን ሰው አሁን ደግሞ የለም ጠፍቶብኛል የሚል የተምታታ ነገር ነው የተመለከትኩት። የቀደሙን የእግዚአብሔርን ቃል ሐሳብ ላንሳና ሐሳቤን በዚሁ ልጠቅለል። መጽሐፍ ቅዱሳችን ከጨለማ ስራ ጋር አትተባበሩ ነው የሚል። ከጨለማ ስራ ጋር ይልቁን ምን አድርጉት? ግለጡት እንጂ ካልተገለጠ ካልገለጥ ነው ያ የጨለማ ስራ እንደ ሰደድ እሳት በብዙ ሰዎች ውስጥ ይተላለፋል። እንደ ክፋት ሆኖ ደግሞ ጥሩ ነገር አይደለም በቀላሉ የሚዛመት። ክፉ የሆነው ነገር በቀላሉ ይዛመታል። ስለዚህ በገንዘብ ኃይል ነው እነሱ እያደረጉ ያሉት። ገንዘባቸውን ኢንቨስት እያደረጉ ነው ብዙ ወጣቶችን እያጋለጡ ያሉት። ይሄንን ካወቀን እንግዲያውስ ያገኘነውን ፍንጭ ደግሞ እኛ ያውም ኢትዮጵያ ውስጥ ከሆነ ኢትዮጵያ ውስጥ ቦታው ከታወቀ ለሚመለከተው አካል መስጠት ያስፈልጋል የሚል ሐሳብ አለኝ። እንግዲህ እህቶቼና ወንድሞቼ እስካሁኑ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ይህንን ቪዲዮ ለብዙዎች እንዲደርስ ሼር እንድታደርጉልኝ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ ይህንን በጌታ ፍቅር አሳስባችኋለሁ። ምንም የተለየ ነገር ከእናንተ ላይ የሚወሰድባችሁ አይኖርም። ታዲያ ለምንድን ነው እኛ ምንጨቀጭቃችሁ ሰብስክራይብ አድርጉ እያለን? ሰብስክራይብ ባደረጋችሁ ቁጥር የፎሎወር ብዛታችን በበዛ ቁጥር የዩቲዩብ አልጎሪዝም መልእክቶቻችንን ለብዙ ሰዎች ያደርስልናል፣ ቻናሉም ያድግልን። ቻናሉ ባደገ ቁጥር ደግሞ መልእክታችን ብዙ ሰዎች ጋር ለመድረስ እድል ያገኛል። የእግዚአብሔርን ቃል ለሚገባቸው ሰዎች ማድረስ እንችል ዘንድ አብራችሁን እንድታገለግሉ ይሁን። በሌላ ሀሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ቢጠፋ ሁሉም እንደ ዘበት ሊያልፈው በጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስበኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?